Hello and welcome back, my local human resource management family. I hope you are all doing well. Today I am excited to present a detailed tutorial on Chapter 2, Human Resource Management and Environment, የሰው ኃይል አስተዳደርና አካባቢ. In this session, we'll break down how internal elements like human capital and goodwill, alongside external forces like economic and legal factors, shape effective management. It is going to be incredibly practical, so please stay tuned until the end. If you find this tutorial helpful, don't forget to like, share with your colleagues, and subscribe for more educational content. ሰላም እንኳን ደህና መጣችሁ የሀገርኛ HR ቤተሰቦቼ፣ ሁላችሁም በደህና መኖራችሁን ተስፋ አደርጋለሁ። ዛሬ ምዕራፍ 2 የሰው ኃይል አስተዳደርና አካባቢ Human Resource Management and Environment የሚለውን የማጠናከሪያ ትምህርት ይዤላችሁ ቀርቤያለሁ። በዚህ ቪዲዮ እንደ የሰው ኃይልና መልካም ስም ያሉ ውስጣዊ ሁኔታዎች እንዲሁም እንደ ኢኮኖሚ፣ ህጋዊ ለውጦች ያሉ ውጫዊ ተጽዕኖዎች የአንድን ድርጅት የሰው ኃይል ስራዎች እንዴት እንደሚቀርጹ በዝርዝር እናያለን። የማጠናከሪያ ትምህርቱ በጣም ጠቃሚ ስለሚሆን እስከ መጨረሻው አብራችሁን ቆዩ። ለቪዲዮው ላይክ መስጠት፣ ለሌሎች ማጋራት፣ ሼር ማድረግ እና ተጨማሪ ተጠቃሚዎች እንዲደርስ ሰብስክራይብ በማድረጋችሁን አትርሱ። Human Resource Management and Environment የሰው ኃይል አስተዳደር እና አካባቢ. This is an educational lecture exploring the internal and external environments that shape contemporary human resource management practices and strategic decisions. The internal environment, ውስጣዊ አካባቢ. The internal environment refers to the strengths and the weakness of an organization's internal resources, like human capital, physical resources, goodwill, and corporate structure, and the functional capabilities like research and development, marketing, financial setups, and operational processes. የአንድ ድርጅት የሰው ኃይል ስራዎች፣ ውሳኔዎችና ስትራቴጂዎች ሙሉ በሙሉ የሚቀረጹበት በሁለት ዋና አካባቢዎች ነው። ኢንቫይሮንመንት ናቸው። አንደኛው ኢንተርናል ኢንቫይሮንመንት ነው፣ ሌላኛው ኤክስተርናል ኢንቫይሮንመንት ነው። አሁን የምናየው ኢንተርናል ኢንቫይሮንመንት ነው። እነዚህም ውስጣዊ እና ውጫዊ አካባቢዎች ኢንተርናል ኤንድ ኤክስተርናል ኢንቫይሮንመንትስ በመባል ይታወቃሉ። Internal environment አሁን እንዳነበብኩናችሁ the internal environment refers to the strengths and the weakness of an organization's internal resources ብለናል። ይህ ማለት ውስጣዊ አካባቢ ማለት በአንድ ድርጅት ቁጥጥር ስር ያሉ ድርጅቱ ሊቆጣጠራቸው የሚችል የድርጅቱን ጥንካሬ እና ድክመት ወይም weakness የሚወክሉ የውስጥ ሀብቶችና አሰራሮች ናቸው። ዋናዎቹን ነጥቦች የሚከተሉት ናቸው። እነዚህ የውስጥ ሀብቶች የሚባሉት ወይም አሰራሮች የሚባሉት አንደኛው የሰው ኃይል ነው፣ ሂውማን ካፒታል። የድርጅቱ ዋነኛ መሰረት ህንጻው ሳይሆን ኮምፒውተሩ ሳይሆን ማሽኑ ሳይሆን የሰራተኞች ዕውቀት
ክህሎት፣ የፈጠራ ችሎታና ልምድ ነው። ልምድ ያላቸው አንድ ድርጅት ልምድ ያላቸው ሰራተኛ ሲኖሩ፣ የፈጠራ ችሎታ ያሉ ሰራተኞች ሲኖሩ፣ በቂ እውቀትና ትምህርት፣ ክህሎት፣ ሙያ ያላቸው ሰራተኞች ካሉት የተቋቋመበትን የተነሳበትን ዓላማ ለማሳካት አይቸገርም። ለምሳሌ ያህል እንደ የቴክኖሎጂ ኩባንያዎች ወይም ድርጅቶችን ካምፓኒ ስንመልከት ጉግል የተባለውን የቴክኖሎጂ ኩባንያ ነው እሱ ወይም ድርጅት እንመልከት። ለምሳሌ ጉግል የላቀ የኮዲንግ እና የፈጠራ ክህሎት ያላቸውን የሶፍትዌር መሐንዲሶች መኖራቸው ትልቅ የውስጥ ጥንካሬው ነው። የጉግል የቴክኖሎጂ ኩባንያ ወይም ድርጅት ዋና ጥንካሬ ጠንካራ የሶፍትዌር መሐንዲሶች መኖሩ ነው ስላለው ነው ለዚህ ደረጃ እንዲደርስ ያደረገው። ሌላው ንብረት ነው። እንደ ድርጅትም ያው ስራውም ለማከናወን ንብረት ያስፈልገዋል፣ ፊዚካል ሪሶርስስ። ይህ ክፍል የድርጅቱን ህንጻም ንብረት ነው፣ ፊዚካል ሪሶርስ ነው። ማሽነሪዎች፣ የፋይናንስ አቅምና የቴክኖሎጂ መሰረተ ልማቶችን ያጠቃልላል ፊዚካል ሪሶርስስ የሚለው። ምሳሌ አንድ የጨርቃ ጨርቅ ፋብሪካ ዘመናዊና ፈጣን የልብስ ስፌት ማሽኖች ፊዚካል አሴትስ ካሉት ምርቱን በጥራትና በብዛት በፍጥነት ለማቅረብ ከፍተኛ የውስጥ አቅም ይኖረዋል ማለት ነው። ሌላው የድርጅቱ መልካም ስም ነው፣ ጉድዊል። ይህም ከውስጥ አካባቢዎች ውስጥ የሚመደብ ነው። ድርጅቱ በህዝብ በደንበኞችና በሰራተኞች ዘንድ ያለው ታማኝነት፣ ተቀባይነትና መልካም ገጽታ ነው። ምሳሌ የኢትዮጵያ አየር መንገድ ባለው ዓለም አቀፍ መልካም ስም ጉድዊል ምክንያት ደንበኞች እምነት ጥለውበት ይጓዛሉ። ይህ መልካም ስም ጎበዝ ባለሙያዎችም ተወዳድረው እዚያ እንዲቀጠሩ ይስባል። ሌላው ውስጣዊ ሁኔታ ወይም ውስጣዊ አካባቢ የሚባለው የሰራተኞች ፍላጎት መለወጥ ነው። ኢምፕሎይ ኤክስፔክቴሽንስ ይባላል። የሰራተኞች ፍላጎት መለወጥ። በአሁኑ ጊዜ ያሉ ሰራተኞች የድሮውን የላይኛው አካል ያዘዘውን ብቻ መፈጸም ደስ አይላቸውም። የበላይ አመራር ስላዘዘ ብቻ ያንን ስራ መፈጸም አይፈልጉም። ቶፕ ዳውን አውቶሪቲ የሚለውን አይፈልጉም። እንደዚህ አይነቱን ስርዓት አይፈልጉም። ይልቁንም በስራ ቦታ እኩልነትን፣ በውሳኔ አሰጣጥ ላይ ከአሰሪዎች ጋር መሳተፍንና ግልጽ የሀሳብ ልውውጥን ማቅረብ ይሻሉ። የሰራተኞችን ፍላጎት ተለውጧል። የድሮ ሰራተኛና የዘንድሮ አንድ አይደለም። ሀሳቤ ይደመጥ ይላል። በውሳኔ አሰጣጥ ውስጥ እኔም ንቁ ተሳታፊ ልሁን ይላል እንጂ ዝም ብሎ የበላይ ትዕዛዝን አይቀበልም ዘመናዊ ሰራተኛ። እነዚህ እንግዲህ የሰራተኞች ፍላጎት መለዋወጥ፣ መልካም ስም፣ ፊዚካል ሪሶርስስ፣ ሂውማን ካፒታል ያላቸው ስለዚህ እነዚህ ውስጣዊ አካባቢዎች አሁን የገለጽኳቸው በሙሉ በአንድ ድርጅት የሰራተኛ አስተዳደር ላይ የራሳቸውን አሉታዊና ገንቢና አፍራሽ ተጽዕኖዎች ይኖራቸዋል ማለት ነው። ንድፈ ሀሳብ የሂውማን ሪሶርስ ማኔጅመንት ቲዮሪ ኤንድ ኤክስፔክቴሽንስ ብላል። እንግዲህ ኮንቴምፖራሪ ወርከርስ አክቲቭሊ ዲማንድ ኢምፓወርመንት
ወርክ ፕሌስ ኢኳሊቲ አሁን የገለጽኩት ነው ማለት ነው። የሰራተኛ ፍላጎት መለዋወጥ ላይ አሁን ለምሳሌ ኮስቶኮ የተባለ ድርጅት አለ። ኮስቶኮ የተባለው ታዋቂ የችርቻሮ ድርጅት ሰራተኞችን እንደ ትልቅ ሀብት ያያቸዋል። ስለዚህም በሰዓት ከ$20 በላይ ነው የሚከፍላቸው እንደ ትልቅ ሀብት ስለሚያያቸው ማለት ነው። እና የተሟላ የጤና መድን ያቀርብላቸዋል። በሚታመሙበትም ጊዜ ደግሞ የጤና አገልግሎት እንዲያገኙ በነፃ እንዲያገኙ ያደርጋል። በዚህም ምክንያት የሰራተኞች መልቀቅ መጠን ተርኖቨር ሬት ለቀው ወደ ሌላ ድርጅት አይሄዱም። በዛው ድርጅት ውስጥ ለቆ የመሄድ መጠኑ በ12% ቀንሷል። 12% ብቻ እንዲሆን አድርጓል ማለት ለምሳሌ ከ100 ሰራተኞች ውስጥ በአመት ከ100 ሰራተኞች ውስጥ ድርጅቱ ለቆ የሚሄዱት 12 ብቻ ናቸው እንደማለት ነው። 12% ቀንሷል። 88ቱ ሰራተኞች ግን በኮስቶኮ ድርጅት ውስጥ ለረጅም ጊዜ ለማገልገል ፈቃደኛ ናቸው ማለት ነው። ይሄም ለውጥ እንዴት መጣ ስንል የሰራተኛው ኤክስፔክሽን ሰራተኞች ለኮስቶኮ አሰሪዎች ጥሩ ደሞዝ እንዲከፈላቸው ስለጠየቁ በስብሰባ ላይ በመገኘት ንቁ ተሳትፎ በማድረግ ጥሩ ደሞዝ ይከፈለን ሲጠየቁ ይህንን ፍላጎታቸውን ስላሟላላቸው ነው። የጤና አገልግሎት ማግኘት እንፈልጋለን። ይህን ፍላጎታቸውን ስለጠየቁ መብታቸውንና ጥቅማቸውን ማስከበር ችለዋል ማለት ነው። ስለዚህ በአንድም በሌላ መንገድ እንግዲህ እነዚህ ኢንተርናል ፋክተርስ ቅድም የጠቀስናቸው ድርጅቱ መልካም ስር፣ የሰራተኞች ፍላጎት መለወጥ፣ ንብረት፣ ሂውማን ሪሶርስ ማናጅመንት ለአንድ ሰራተኛ ስኬትም ሆነ ውድቀት ትልቅ አስተዋጽኦ አላቸው ማለት ነው። እነዚህ ውስጣዊ ሁኔታዎች እንግዲህ ድርጅቱ እነዚህን ሁኔታዎች መቆጣጠር ይችላል። ሰራተኛው ደሞዝ ሲጨምርልኝ፣ የጤና አገልግሎት ይሰጠኝ ብሎ ሲጠይቅ ድርጅቱ ከጨመረላቸውና የጤና አገልግሎት እንዲያገኙ ካደረገ ይሄ በድርጅቱ ቁጥጥር ስር ነው ያለው ማለት ነው። ነገር ደግሞ ድርጅቱ የማይቆጣጠራቸው ሌሎች ውጫዊ ፋክተሮች አሉ። አሁን እሱን እንመለከታለን። የስራ ኃይልና የህይወት ሚዛን ይላል። እንግዲህ ያው ሰራተኞች የራሳቸው የግል ህይወት አላቸው። በተለይ እናቶች፣ ሰራተኛ የሆኑ እናቶች ወሊድ ይገጥማቸዋል። ከወለዱም በኋላ ደግሞ ልጆቻቸውን ለማሳደግ የቤት ሰራተኛ ሊያጡ ይችላሉ። የግል ህይወታቸውንና የስራ ህይወታቸውን ሚዛን እንዴት ይጠበቃል? የግል ህይወት ነው መቼም ልጅ መውለድ። ድርጅቱ ይሄንን ሚዛን እንዴት ይጠበቃል ስንል በስራ ቦታ ህፃናት ማሳደጋ ዴይ ኬር እንክብካቤ የሚያገኙበትን ሁኔታ ይፈጥራል። ሞግዚት ይቀጥራል። መጫወቻ ቀጥሮ በዛ በድርጅቱ ውስጥ እንክብካቤ እንዲያገኙ ያደርጋል። እናትየዋም ስራዋን ትሰራለች ማለት ነው። በሞግዚት ስለሚያድጉ ልጆች በአንድ ቦታ ተሰብስበው ማታ ይዛ ወደ ቤቱ ትሄዳለች። ወርክ ባላንስንም በእንደዚህ መልኩ መጠበቅ ተችሏል ማለት ነው። ይሄም ያው ድርጅቱ ሊቆጣጠረው የሚችለው ኢንተርናል ፋክተር ነው ማለት ነው። ወርክ ፎርስ ኤንድ ባላንስ። አሁን እስቲ ስትራክቸር ኤንድ ዳይቨርሲቲ የሚለውን ደግሞ እናያለን። ስትራክቸር ኤንድ ዳይቨርሲቲ ስትራክቸር ኤንድ ዳይቨርሲቲ የሚለው እንግዲህ ምንን ያመለክታል የሚለውን ስናይ ሪስትራክቸሪንግ፣ ዳይቨርሲቲ፣ ኤጃይል አዳፕታቢሊቲ ይላል። የድርጅት መዋቅርና ልዩነቶች ስንል አንድ ድርጅት ልዩነቶችን ማስተዳደር አለበት። ሰራተኞች ከተለያየ ባክግራውንድ ነው የሚመጡት። ከተለያየ ባህል፣ ቋንቋ ተናጋሪ፣ እድሜ ሁኔታ፣ ጾታ ስብጥር ሆኖ ዳይቨርስ ናቸው። የጾታ ልዩነት አለ፣ እድሜ ልዩነት አለ፣ የቋንቋ የብሔር ብሔረሰብ ልዩነት አለ፣ የባህል ልዩነት አለ። ከተለያየ ባክግራውንድ ነው የሚመጡት እና ያንን ልዩነት የማስተዳደር በፍትሃዊ መንገድ የማስተዳደር ኃላፊነት አለበት ማለት ነው አንድ ድርጅት። አለዛ ሰራተኞች ተከባብተው እንዳይሰሩ ያደርግና ሰራተኞች ስራቸውንም ለቀው ሊሄዱ ይችላሉ። እንግዲህ የድርጅት መዋቅር እና ልዩነቶች ዳይቨርሲቲ በዘመናዊ የሰው ኃይል ስራ አመራር
ሂውማን ሪሶርስ ማናጅመንት እና በስራ አካባቢ ሁኔታዎች ውስጥ ያላቸው ተጽዕኖና ሚና፣ ትስስርና ምሳሌዎችን ከዚህ በታች በዝርዝር እንመልከት። ማዋቀር ወይም እንደገና ማደራጀት፣ ሪስትራክቸሪንግ ማለት እንደዛ ነው። ሪስትራክቸሪንግ ማለት አንድ ድርጅት ከአዳዲስ ስትራቴጂዎች፣ የገበያ ለውጦች ወይም የቴክኖሎጂ እድገቶች ጋር ለመጣጣም ሲል አሁን ያለውን የውስጥ አወቃቀር፣ የስራ ድርሻና የሪፖርት ማድረጊያ መስመር የሚቀይርበት ሂደት ነው ስትራክቸር። የሂውማን ሪሶርስ ማኔጅመንት ሚና እንግዲህ የስራ አካባቢ ድጋፍ፣ ሂውማን ሪሶርስ ማኔጅመንት ኤንድ ኤንቫይሮንመንት ሰፖርት፣ የክህሎትን ፍላጎት መገምገም፣ ስኪል ጋፕ አናሊሲስ፣ ድርጅቱ ወደ አዲስ መዋቅር ሲቀየር የሂውማን ሪሶርስ ማኔጅመንት የትኞቹ ሰራተኞች ተጨማሪ ስልጠና እንደሚያስፈልጋቸው ወይም አዲስ ባለሙያ መቅጠር እንዳለበት ይለያል። ለውጥን ማስተናገድ፣ ቼንጅ ማኔጅመንት፣ መዋቅር ሲቀየር የሰራተኞች ስጋትና ጭንቀት ይጨምራል። ሂውማን ሪሶርስ ማኔጅመንት እንግዲህ ግልጽ የሆነ የኮሚኒኬሽን መስመር በመዘርጋት ሰራተኞች ለውጡን እንዲረዱትና የስራ ዋስትና እንዳላቸው እንዲሰማቸው ያደርጋል። በምሳሌ አሁን ለምሳሌ ስንመለከት አንድ ትልቅ የባንክ ተቋም ንግድ ባንክ እንበል ከአሮጌው አሰራር ወጥቶ ሙሉ በሙሉ ወደ ዲጂታል ባንኪንግ ለመቀየር ወሰነ እንበል። የሂውማን ሪሶርስ ማኔጅመንት እርምጃ የሂውማን ሪሶርስ ማናጀሩ እርምጃ እዚህ ጋር ምንድነው? ሂውማን ሪሶርስ በአካል ቅርንጫፍ ውስጥ የሰሩ የነበሩትን የቆጣሪ ሰራተኞች ቴለርስ ወደ ዲጂታል ደንበኞች ረዳት ዲጂታል ከስተመር ሰፖርት ለመቀየር የስልጠና ፕሮግራም ያዘጋጃል። አንዳንድ የስራ መደቦችን በማጣመር አዲስ የዲጂታል አገልግሎት ክፍል ይፈጥራል። የአካባቢ ድጋፍ ድርጅቱ ለሰራተኞች አዳዲስ የሶፍትዌር ሲስተሞችንና ምቹ የቴክኖሎጂ መሰረተ ልማቶችን ያቀርብላቸዋል። ሌላው ብዝሃነትና ቅልጥፍና ነው። ዳይቨርሲቲ እንደ ኤጃይል አዳፕታቢሊቲ የሚለው ነው። ብዝሃነት ያው በእድሜ፣ በጾታ፣ በባህል፣ በእውቀትና በልምድ የተለያየ ስብጥር ያለው የሰው ኃይል በአንድ ድርጅት ውስጥ ሊኖር ይችላል። ያንን ለመግለጽ ነው። ኤጃይል አዳፕታቢሊቲ ስንል ደግሞ ቅልጥፍናና ተለዋዋጭነት ነው። አንድ ድርጅት በገበያ ውስጥ ለሚፈጠሩ ፈጣን ለውጦች፣ ችግሮችን ወይም እድሎችን በአጭር ጊዜ ውስጥ ምላሽ የመስጠትና ራሱን የማላመድ ብቃት ነው። የሂውማን ሪሶርስ ማኔጅመንት ሚናና የስራ አካባቢ ድጋፍ ሁሉን አቀፍ የስራ ባህል መፍጠር፣ ኢንክሉዥን፣ ሁሉንም ቋንቋ፣ ሁሉንም እድሜ የሚያካትት የስራ ባህል መፍጠር ይኖርበታል። ሂውማን ሪሶርስ ማኔጅመንት ሂውማን ሪሶርስ የተለያየ አስተሳሰብ ያላቸው ሰራተኞችን ሀሳባቸውን በነጻነት የሚገልጹበት የስነ ልቦና ደህንነት ሳይኮሎጂካል ሴፍቲ ያለው አካባቢ መፍጠር አለበት። ሁለገብ ቡድኖችን ማደራጀት ክሮስ ፈንክሽናል ቲምስ የተለያየ ተሰጥኦ ያላቸውን ሰዎችን በአንድ ቡድን ውስጥ በማጣመር ችግሮችን ከተለያዩ አቅጣጫዎች በፍጥነት መፍታት እንዲቻል ያደርጋል። በምሳሌ ስንመለከተው አንድ የኢንፎርሜሽን ቴክኖሎጂ ኩባንያ ወይም ድርጅት አዲስ የሞባይል መተግበሪያ አፕሊኬሽን እያዘጋጀ ነው እንበል። ገበያውና የደንበኛው ፍላጎት በየቀኑ ይቀያየራል። የሂውማን ሪሶርስ ማኔጅመንት እርምጃ ሂውማን ሪሶርስ ለዚህ ስራ የሚያስፈልገውን ቡድን ሲያዋቅር የተለያየ እድሜ ወጣቶችና አንጋፋዎች፣ የተለያየ ጾታ እና የተለያየ የሙያ ዘርፍ የኮምፒውተር ባለሙያ፣ የማርኬቲንግ ባለሙያ እና የስነ ልቦና ባለሙያ እንዲካተቱ ያደርጋል። የአካባቢ ድጋፍ ይሄ ደግሞ ኤጃይል ሰፖርት ነው። ኩባንያው ሰራተኞቹ የትም ቦታ ሆነው በጋራ እንዲሰሩ የርቀት ስራ ሪሞት ወርክ እና ተለዋዋጭ የስራ ሰዓት ፍሌክሲብል ሃወርስ ይፈቅዳል። ሰራተኞቹም በየሳምንቱ አዳዲስ የደንበኞችን አስተያየት ሲወጣ የራሳቸውን የተለያየ እይታ ዳይቨርሲቲ በመጠቀም አፑን በፍጥነት ያሻሽሉታል።
ኤጃይል አዳፕታቢሊቲ ማጠቃለያ እንግዲህ በመዋቅርና ልዩነቶች ዳይቨርሲቲ፣ የሰው ኃይል ሚና፣ የስራ አካባቢ ድጋፍ፣ ሪስትራክቸሪንግ ሰራተኞችን ማሰልጠን፣ ለውጥን ማስተናገድና አዲስ የስራ መደቦችን መቅረጽ፣ አዳዲስ ቴክኖሎጂዎችን ማቅረብና ግልጽ የኮሚኒኬሽን መዋቅር መዘርጋት ነው። ዳይቨርሲቲ ኤንድ ኤጃይል እንግዲህ ሁሉን አቀፍ ባህልን መገንባትና ሁለገብ ክሮስ ፋንክሽናል ቡድኖችን መፍጠር፣ ተለዋዋጭ የስራ ሰዓት፣ የርቀት ስራና ሀሳብን በነጻነት የመግለጽ መብትን የመፍቀድ ሁሉ ነገሮች ነው። እነዚህ እንግዲህ ውስጣዊ ኢንተርናል ፋክተሮች ናቸው እስካሁን ያየነው። አሁን ቀጥሎ ደግሞ ውጫዊ ሁኔታዎችን እንዴት ማኔጅ ማድረግ እንዳለበት አንድ ድርጅት የምንመለከት ይሆናል ማለት ነው። ሌበር ዩኒየንስ ለማህበር ያለው አመለካከት ይላል እንግዲህ ተቀይሯል። ዛሬ ድርጅቶች ለሰራተኛ ማህበር ክብር ሰጥተዋል። ሰራተኞች የሰራተኛ መብታቸውንና ጥቅማቸውን የሚያስከብር የሰራተኛ ማህበር ያቋቁማሉ። በሰራተኛ ማህበራቸው አማካኝነት ሰራተኞች ቅሬታቸውን የሚያቀርቡበትና ከማኔጅመንት ጋር በነጻነት የሚነጋገሩበት መድረክ እየተፈጠረ ነው። የሰራተኛ ማህበር መኖር የሰራተኛውን መለዋወጥ ተርኖቨር በከፍተኛ ደረጃ እየቀነሰ ይገኛል። ምክንያቱም ያው ለሌበር ዩኒትስ ዋጋ እየሰጠ ስላሉ ማለት ነው ድርጅቶች። እሺ አሁን ቀጥለው ኤክስተርናል ኢንቫይሮንመንት ነው የምናየው። እስካሁን ኢንተርናል ኢንቫይሮንመንት ነው ያየነው። ውጫዊ አካባቢ የሚኖር እንይስቲ The external macro environment consists of rapid, complex and uncontrollable forces outside the organization, spanning economic, political, social, technological, customer and market structure that continuously pressure human resource management. እንግዲህ the external environment ወይም ውጫዊ አካባቢ ማለት ከድርጅቱ ቁጥጥር ውጪ የሆኑ ነገር ግን በሰው ኃይል አስተዳደሩና በድርጅቱ ህልውና ላይ ቀጥተኛ ገንቢ ተጽዕኖ ወይም አሉታዊ ተጽዕኖ የሚያሳድሩ ውጫዊ ሁኔታዎች ማለታችን ነው። እነዚህ ውጫዊ ሁኔታዎች ኦፖርቹኒቲ ድል ሊሆኑ ይችላሉ ለድርጅቱ፣ ትሪትም ስጋትም ሊሆኑ ይችላሉ፣ ችግርም ሊሆኑ ይችላሉ። እነዚህ ሁኔታዎች ምንድናቸው የሚለውን እስቲ አንድ ባንድ ለማየት እንሞክራለን። ኢኮኖሚያዊ ሁኔታዎች ኢኮኖሚክ ፋክተርስ፣ ኢኮኖሚክ ሲስተምስ፣ ግሎባላይዜሽን ኤንድ ትሬድ፣ ሊበራላይዜሽን፣ ዲማንድ፣ ኮንቲኒየስ ቴክኖሎጂካል ሶፊስቲኬሽን ይላል። ኢኮኖሚያዊ ሁኔታዎች ስንል እንግዲህ የአንድ ሀገር የኢኮኖሚ እድገት፣ የዋጋ ግሽበት ኢንፍሌሽን እና የስራ አጥነት መጠን በአንድ ድርጅት በሰው ኃይል ላይ ገንቢ ተጽዕኖ ወይም አፍራሽ ተጽዕኖ ይኖረዋል ማለት ነው። በሰው ኃይል ላይ ተጽዕኖ ሊያሳድር ይችላል። ተጽዕኖ ያሳድራሉ። በቃ 4 ነጥብ። ምሳሌ የኢኮኖሚያዊ ሁኔታዎች ምሳሌ በሀገር ውስጥ ከፍተኛ የዋጋ ግሽበት፣ የኑሮ ውድነት፣ በአንድ ሀገር ውስጥ የኑሮ ውድነት በሚኖርበት ጊዜ የሰው ኃይል ክፍሉ ሰራተኛን የሚያስተዳድረው የአንድን ድርጅት የሰው ኃይል የሚያስተዳድረው ሰራተኛን የሚያስተዳድረው የሰው ኃይል ክፍል ወይም ዲፓርትመንት የሰራተኞችን የመግዛት አቅም ለመጠበቅ የደሞዝ ጭማሪ ወይም የትራንስፖርት አበል ለመጨመር ይገደዳል ማለት ነው። ይህ ኢኮኖሚያዊ ሁኔታ ነው ማለት ነው። ስለዚህ ኢኮኖሚያዊ ሁኔታ የኑሮ ውድነቱ የመጣው በድርጅቱ ውስጥ ባለ ችግር ሳይሆን ያው ከድርጅቱ ውጪ ባለው የአገሪቷ ኢኮኖሚ ሁኔታ ነው። ከድርጅቱም ቁጥጥር ውጪ ነው። ነገር ግን ከውጪ የሚመጣው የኑሮ ውድነቱ በድርጅቱ ሰራተኞች ላይ ያው አሉታዊ ተጽዕኖ ስለሚያሳድር ድርጅቱ ደሞዝ፣ የተለያዩ ጥቅማ ጥቅሞችን፣ የትራንስፖርት አበልን ለመስጠት ሊገደድ ይችላል ማለት ነው። ሌላው ውጫዊ ሁኔታ ማህበራዊና ባህላዊ ሁኔታዎች ናቸው። ሶሾ ካልቸራል ፋክተርስ ሽፍት በሚኖርበት ጊዜ የህብረተሰቡ እሴቶች፣ እምነቶች፣ የኑሮ ዘይቤና የህዝቡ ስብጥር ዲሞግራፊክስ ለውጥን ያጠቃልላል። የሶሾ ኤንድ ካልቸራል ፋክተርስ የምንለው
ምሳሌ በባህላዊና ማህበራዊ ምክንያቶች ሴቶች እናቶች በስራ ቦታቸው ያለው ተሳትፎ ሲያድግ ድርጅቶች የወሊድ ፍቃድ ህግጋትን ማሻሻል ምክንያቱም ሴቶች በወሊድ ምክንያት ሊቀሩ ስለሚችሉ የወሊድ ፍቃድ ህግጋትን ለማሻሻል የህፃናት ማቆያ ዴኬር ማዘጋጀት ቅድም እንደገለጽኩት ማለት ነው። ብዙ ሴቶች በአንድ ጊዜ አንድ ድርጅት አሁን ለምሳሌ ከመቶ ሰራተኞች ውስጥ 50 ሰራተኛው ሴቶች ቢሆኑ እነዚህ 50 ሴቶችን በአንድ ጊዜ ቢወልዱ መቼም አይሆንም። ከስራ መባረር የለባቸውም። የወሊድ ፍቃድ ሊሰጣቸው ይገባል ማለት ነው። የወሊድ ፍቃዳቸውን ከጨረሱ በኋላ ደግሞ ልጆቻቸውን ለማሳደግ የቤት ሰራተኛ ሊቸግራቸው ስለሚችል ወደ ስራቸው እነሱ ለመመለስ በዛ በድርጅት ውስጥ የህፃናት ማቆያ ዴኬር ማዘጋጀትና የጾታ እኩልነትን የሚያረጋግጡ አሰራሮችን መዘርጋት ይኖርባቸዋል ማለት ነው። ይሄ ነው። ሌላው እንግዲህ ማህበራዊና ባህላዊ ሁኔታዎች ስንል ሌላው ፖለቲካል እንደ ሌጋል ኢምፓክት እንዳለ የፖለቲካ ሁኔታና የህጎች መቀየር የአዋጆች መቀየር መንግስት ህግ ያወጣል፣ በየጊዜው ደንቦች ያወጣል። መቀየር በዓለም ላይ ያው ከ190 በላይ የሆኑ ያው ራስ ገዝ ድርጅቶች አሉ። እንግዲህ ጂኦ ፖለቲካል ኢንቫይሮንመንቱም ሊለወጥ ይችላል። ሃይሊ ቮላታይል በጣም ተለዋዋጭ ነው። በአሁኑ ሰዓት እንኳን ያው በኢራን እና በአሜሪካ እስራኤል መካከል በሚደረገው ጦርነት የነዳጅ ዋጋ ጨምሯል። ምናልባት በነዳጅ የሚሰሩ ድርጅቶች ስራቸውን እስከ ማቆም ሊደርሱ ይችላሉ ማለት ነው፣ ነገሩ በወቅቱ ማኔጅ ካልሆነ። እንግዲህ ይህ ፖለቲካና ህጋዊ ሁኔታዎች ስንል ፖለቲካል እንደ ሌጋል ፋክተር ስንል የመንግስት መመሪያዎች፣ የሰራተኛና አሰሪ አዋጆች መንግስት በተለዋወጡ ቁጥር ሊለወጥ ይችላልና የፖለቲካ መረጋጋት አንድ ድርጅት ስራውን በአግባቡ እንዲያከናውን ሊያግዘው ይችላል ማለት ነው። ምሳሌ መንግስት አዲስ የዝቅተኛ ደሞዝ ሚኒመም ዌጅ ህግ ካወጣ ማንኛውም ድርጅት የሰው ኃይል ስምምነቱን በህጉ መሰረት በአስገዳጅነት ማስተካከል አለበት ማለት ነው። ለምሳሌ የኢትዮጵያ አሰሪና ሰራተኛ አዋጅ የዝቅተኛ የደሞዝ መጠን አዋጅ አላወጣም እስካሁን። ስለዚህ አሰሪዎች ዛሬ የግል ድርጅቶች እንደ አበባ ፋብሪካ፣ ጨርቃ ጨርቅ ፋብሪካዎች ለሰራተኞች ደሞዝ የሚከፍለው በአሰሪውና ሰራተኛ ስምምነት ምክንያት ማለት ነው። አንድ ሰራተኛ በ1000 ብር ለመስራት ከተስማማ በዛ ስምምነት ውል መሰረት ነው ስራቸውን የሚያከናውኑት ማለት ነው። ለምን የዝቅተኛ የደሞዝ መጠን ህግ አላወጣም ማለት ነው። መንግስት ግን በአሁኑ ሰዓት ረቂቅ አውጥቷል። የኢትዮጵያ መንግስት በግል ድርጅት ውስጥ የሚሰሩ ሰራተኞች የወር ደሞዛቸው መነሻ ደሞዝ ዝቅተኛ መነሻ ደሞዝ 10,000 ነው ብሎ ሊያወጣ ይችላል ህጉን። በዛም ጊዜ ግን ይህን 10,000 ብር የመክፈል ግዴታ አለበት ማለት ነው ጨርቃ ጨርቅ ፋብሪካውም ድርጅቱም። ስለዚህ የህጎች የፖለቲካ ሁኔታዎችና የደንቦች የመለወጥ በአንድ ድርጅት የሰራ ሰራተኛ አስተዳደር ላይ ገንቢም አፍራሽም ተጽዕኖ አለው ማለት ነው የህግ መለዋወጥ። ሌላው ገበያና ውድድር ነው፣ ማርኬት ኤንድ ኮምፒቲሽን። ገበያና ውድድር ማርኬት ኤንድ ኮምፒቲሽን በገበያ ላይ ያለው የድርጅቶች ውድድር ጎበዝ ሰራተኞችን ለመሳብና ለማቆየት የራሱ ተጽዕኖ አለው። ምሳሌ በኢትዮጵያ ባንኮች መካከል ያለውን ውድድር ብናይ አንዱ ባንክ የተሻለ ጥቅማ ጥቅም ለምሳሌ የቤት ወይም የመኪና ብድር ሲያቀርብ ለሰራተኞቹ ሲያቀርብ ሌላው ባንክ ዝም ብሎ አይቀመጥም። ምክንያቱም የራሱን ሰራተኞች ላለማጣት ተመሳሳይ ጥቅማ ጥቅም ለመስጠት ይገደዳል ማለት ነው። ንግድ ባንክ የቤት የመኪና ብድር ሲያቀርብ ዳሽን ባንክም ይሄንን ማድረግ አለበት ነው። ይሄን ካላደረገስ የዳሽን ባንክ ሰራተኞች ወደ ንግድ ባንክ
ለመወሰደድ ይገደዳሉ ማለት ነው። ስለዚህ ገበያና ውድድርም በአንድ ሰራተኛ በሰው ኃይል አስተዳደር በአንድ ድርጅት ባለ የሰው ኃይል አስተዳደር ላይ ሂውማን ሪሶርስ ማኔጅመንት ላይ የራሱ ተጽዕኖ አለው ማለት ነው። ሌላው ኤክስተርናል ፋክተር እስካሁን ኤክስተርናል ፋክተር ነው እያየን ማርኬት እንደ ኮምፒቲሽን ኤክስተርናል ፋክተር ነው። ቴክኖሎጂ እና የርቀት ስራ ቴክኖሎጂ እንደ ቴሌኮሙኒቲንግ የሚለውም ሌላው ፋክተር ነው። ቴክኖሎጂ እንደ ቴሌኮሚቲንግ ማለት የርቀት ስራ ወይም ሪሞት ወርክ ማለት ነው። ቴክኖሎጂ እና የርቀት ስራ እንግዲህ በአሁኑ ጊዜ ያው ምርትና አገልግሎትን ብቻ ሳይሆን አጠቃላይ የስራ ባህልን እየቀየረ ነው። በተለይ የርቀት ስራ ወርክ ፍሮም ሆም በመለመዱ ሰራተኞች በትራፊክ የሚያጠፉትን ጊዜ እንዲቆጥቡና አካል ጉዳተኞችም በቀላሉ እንዲቀጠሩ እድል ሰጥቷል። በቤታቸው ሆነው ይሰራሉ ማለት ነው። ኦንላይን በኢንተርኔት የአንድ ድርጅት ተቀጥረው ይሰራሉ። ምሳሌ ሶፍትዌር አልሚዎች፣ ሶፍትዌር ዴቨሎፐርስ ወይም የደንበኞች አገልግሎት ሰጪዎች የግድ ቢሮ መምጣት ሳይጠበቅባቸው ከቤታቸው ሆነው በኮምፒውተር እንዲሰሩ ይፈቅዳል ማለት ነው። ይሄ ቴሌኮሚዩቲንግ ይባላል ማለት ነው። ከቴክኖሎጂ እድገት ጋር የመጣ ነው ማለት ነው፣ ከኢንተርኔት ጋር። ይህም የሰራተኞችን የስራ ባህል እየቀየረው መጥቷል ማለት ነው። እነዚህ ሁሉ ውጫዊ ሁኔታዎች ናቸው። እንግዲህ ቴሌኮም በአንድ ድርጅት ሰራተኛ አስተዳደር ላይ ድርጅት ህልውና ላይ ተጽዕኖ የሚያደርጉ ውጫዊ ሁኔታዎችን ያየ ነው። አሁን ፖለቲካና ህጋዊ ሁኔታዎች፣ ማህበራዊና ባህላዊ ሁኔታ፣ ኢኮኖሚያዊ ሁኔታዎች በሙሉ እነዚህ ኤክስተርናል ፋክተርስ ናቸው ማለት ነው። እንግዲህ ንድፈ ሀሳብ የሂውማን ሪሶርስ ማኔጅመንት ቲዮሪ ኤንድ ኤክስፔክቴሽንስ ብላል። እንግዲህ ኮንቴምፖራሪ ወርከርስ አክቲቭሊ ዲማንድ ኢምፓወርመንት ወርክ ፕሌስ ኢኳሊቲ አሁን የገለጽኩት ነው ማለት ነው። የሰራተኛ ፍላጎት መለዋወጥ ላይ አሁን ለምሳሌ ኮስቶኮ የተባለ ድርጅት አለ። ኮስቶኮ የተባለው ታዋቂ የችርቻሮ ድርጅት ሰራተኞችን እንደ ትልቅ ሀብት ያያቸዋል። ስለዚህም በሰዓት $20 በላይ ነው የሚከፍላቸው፣ እንደ ትልቅ ሀብት ስለሚያያቸው ማለት ነው። እና የተሟላ የጤና መድን ያቀርብላቸዋል። በሚታመሙበትም ጊዜ ደግሞ የጤና አገልግሎት እንዲያገኙ በነፃ እንዲያገኙ ያደርጋል። በዚህም ምክንያት የሰራተኞች መልቀቅ መጠን ተርኖቨር ሬት ለቀው ወደ ሌላ ድርጅት አይሄዱም። በዛው ድርጅት ውስጥ